ሚኒስትሩ ከኃላፊነት ተነሱ። የጠቅላዩ ሹምሽር ሚኒስትሩ ድንገት ሳይጠበቅ በጠቅላይ ሚኒስትር አብይ ትዕዛዝ ከኃላፊነታቸው ተነስተዋል። የስልጣኑን ከሹመት መነሳት ተከትሎ እስካሁን በእርሳቸው ቦታ ማን እንደተተካም ለማወቅ አልተቻለም። አብይ ከስልጣን ያነሷቸው ባለስልጣን ከ3 ዓመት ላላነሰ ጊዜ በአንድ መስሪያ ቤት ውስጥ ሲያገለግሉ ቆይተዋል። እናም አሁን በምን ምክንያት ሊነሱ እንደቻሉም የታወቀ ነገር የለም። ከሚኒስትሩ በተጨማሪም አንድ ሌላ ባለስልጣን ከኃላፊነታቸው መነሳታቸው ታውቋል። ይህ የጠቅላዩ ድንገተኛ ሹምሽር መነጋገሪያ ሆኗል። ሁለቱም ከስልጣን የተነሱት ባለስልጣናት በአምባሳደርነት ሊመደቡ ስለመሆኑም መረጃዎች አመላክተዋል። በውጭ ጉዳይ ሚኒስትር ደኤታነት ላለፉት 3 ዓመታት ገደማ ሲያገለግሉ የቆዩት አቶ ምስጋኑ አረጋ ናቸው ከኃላፊነታቸው የተነሱት አንደኛው ባለስልጣን። ከእርሳቸው በተጨማሪም የቀድሞው ሜቴክ የአሁኑ ኢትዮ ኢንጂነሪንግ ግሩፕ ዋና ዳይሬክተር ስሎይማን ደደፎም ከኃላፊነት ተነስተዋል። ሁለቱም ባለስልጣናት ከኃላፊነታቸው መነሳታቸው በታወቀ በሰዓታት ልዩነት ውስጥ አምባሳደር ተደርገው መሾማቸውም ታውቋል። የውጭ ጉዳይ ሚኒስትር ደኤታ ለነበሩት ምስጋኑ አርጋና ለኢትዮ ኢንጂነሪንግ ግሩፕ ዋና ዳይሬክተር ስሎይማን ደደፎው የባለሙሉ ስልጣን አምባሳደርነት ሹመት በአፋጣኝ እንዲሰጣቸው ተደርገዋል። ለሁለቱም ባለስልጣናት ሹመቱን የሰጡት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ናቸው። ባለስልጣናቱ የአምባሳደርነት ሹመት ከማግኘታቸው በስተቀር ወደ የትኛው ሀገር አምባሳደር ተደርገው እንደተሾሙም የታወቀ ነገር የለም። ሆኖም ከዚህ ቀደም ስሎይማን ደደፎ በጅቡቲና በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር ሆኖ ማገልገላቸው የሚታወስ ነው። ከሁለቱ ባለስልጣናት አምባሳደርነት ሹመት ቀደም ብሎም ከወራት በፊት የቀድሞ የሰላም ሚኒስትር ብናልፍ አንዱዓለም በአሜሪካ የኢትዮጵያ አምባሳደር ተደርገው መመደባቸው ይታወቃል። በውጭ ጉዳይ መስሪያ ቤት ውስጥና በኤምባሲዎች እንዲሁም ቆንጽላ ጽሕፈት ቤቶች ውስጥ የአምባሳደሮች ምደባ እንደ አዲስ በመከናወን ላይ የሚገኝ ሲሆን ይሄውም ሹምሽር ከዚህ በኋላ እንደሚቀጥል ነው የተነገረው። 4 ኪሎን ያመሰው ፎቶ በረከት ገበሬዋ ተደረበች። አብይ የደነገጡ ይቅርታም ጠየቁ። በአንድ አፕል ፎቶ የተነሳ 4 ኪሎ ታምሷል። ጉዳዩን ጠቅላዩን ያስደነገጠም ሲሆን መግለጫ እንዲሰጥበትም አድርጓል። ወዲህ ደግሞ እነ በረከት ገበሬዋ በአነጋጋሪው ጉዳይ ዙሪያ ብቅ ብለው ጠቅላዩን ደግፈው አስተያየት ሰጥተዋል። ምን ታካብዳላችሁ የሚል ይዘት ያለው ጽሑፍም አስነብበዋል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ያጋሩት የአፕል ምስል ከሌላ ሀገር የተወሰደ መሆኑ ከታወቀ በኋላ ነው መነጋገሪያ የሆነው። ትላንት ምሽቱን በጠቅላይ ሚኒስትር አብይ አህመድ የፌስቡክ እና ኤክስ ትዊተር አካውንቶቻቸው ላይ የአፕል ግብርና ምርታማነታችን እድገት እያሳየ ነው ከሚል ጽሑፍ ጋር የተለቀቁ 6 የአፕል ምስሎችን አጋርተው ነበር። ይሁንና በምስሎቹ ዙሪያ በተካሄደው የማጣራት ስራ ሁሉም ፎቶዎች ከሌላ ሀገር የተወሰዱና ኢንተርኔት ላይም በፍለጋ የሚገኙ መሆናቸው ታውቋል። አፕል ኢትዮጵያ ውስጥ እንደ ማዕከላዊ ኢትዮጵያ በምስራቅ ጎጃምና በጋሞ ዞን ባሉ አካባቢዎች እንደሚመረት መረጃዎች ይጠቁማሉ። ይሁንና በጠቅላይ ሚኒስትሩ የማህበራዊ ትስስር ገጾች ላይ የተጋሩት ምስሎች ኢትዮጵያ ውስጥ ያለ የአፕል ምርትን እንደማያሳይ ነው ለማወቅ የተቻለው። በርካታ ተከታታይ ያሏቸው ባለስልጣናትም ተቋማት፣ ግለሰቦችና ድርጅቶች የሚያጋሯቸው ጽሁፎች፣ ምስሎች፣ ቪዲዮዎች እና ሌሎች መረጃዎች እውነታነታቸውን ቀድሞ በማረጋገጥ የሐሰተኛ መረጃ ስርጭትን ለመከላከል የሚደረግ ጥረትን ሊደግፉ እንደሚገባም መልእክት የተላለፈ ሲሆን እንደ በረከት ገበሬዋ ያሉ አስተያየት ሰጪዎች ደግሞ ምን ታካብዳላችሁ የሚል ይዘት ያለው አስተያየት ሰጥተዋል። የጠቅላዩን የአፕል ፎቶ መነጋገሪያ ከሆነ በኋላ በረከት ገበሬዋ ባጋራቸው አስተያየት ዋናው ስራው መሰራቱ ነው። አፕሉ ፍሬ ላይ ያፈራ ይችላል፣ ሲደርስ ግን ፎቶ ይለቀቃል። እስከዛ ግን ተክሉ መተከሉን ለማሳየት የአፕል ፎቶ ከሌላ ቦታ ወስዶ መለጠፍ ክፋት የለውም ስትል ለጠቅላዩ ድጋፏን ገልጻለች። በረከት ገበሬዋ ለ4 ኪሎ ቅርበት ካላቸው ሞጃዎች ተርታ የምትመደብ በሀገር ውስጥ በእርሻ ልማት ስራዎች ላይ የተሰማራች እንስት ነጋዴ ስትሆን ከዚህ ቀደም የጠቅላዩን የመደመር መጽሐፍ 70,000 ዩሮ ገደማ ገንዘብ ወጪ በማድረግ መግዛቷም መነጋገሪያ አድርጓት ነበር። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸውና በትዊተር አካውንታቸው ላይ የአፕል የግብርና ምርታማነታችን እድገት እያሳየ ነው ከሚል ጽሑፍ ጋር 6 የአፕል ምስሎችን አያይዘው ለጥፈው የነበረ ቢሆንም የለጠፉት የአፕል ምስሎች ከሌላ ሀገር የተወሰዱ መሆናቸውን ተከትሎ በዛሬው ዕለት ልጥፉ ከገጻቸው ላይ መነሳቱን የጠቅላይ ሚኒስትር ጽሕፈት ቤት አሳውቋል። ስህተቱ የተፈጠረው የታችኛው መዋቅር ወደ ጠቅላይ ሚኒስትር ጽሕፈት ቤት የተሳሳተ መረጃ በመስጠታቸው ነው ብሏል። ምስሎቹ ከሌላ ሀገር መወሰዳቸውን ጥቆማ ላደረሱና እርምት እንድንወስድ ለጠየቁ አካላት የጠቅላይ ሚኒስትር ጽሕፈት ቤት ምስጋናም አቅርቧል ነው የተባለው። ይሁንና ከዚሁ ጋር በተገናኘ ሌላኛው መረጃ ታከለ ኡማ ቀደም ሲል የአፈር ማዳበሪያ ወደ ሀገር ቤት ገብቷል የሚል ጽሑፍ ጋር አጋርተውት የነበረው የአገልግሎት ጊዜው ያለፈበትን የማዳበሪያ ምርት የሚያሳይ ፎቶ በበርካቶች መነጋገሪያ ከሆነ በኋላ ታከለ ኡማ የምስል ስህተት እንደሆነና የገባውን የማዳበሪያ ምርት ለማሳየት የተጠቀምነው ነው ሲሉ
መግለጻቸው አይዘነጋም። የባለስልጣኑ ቢሮ ተከበበ። ጦሩ ኬላውን ጥሶ ገባ። የተፈራ ሆኗል። ከፍተኛ መጠን ያለው ጦር ኬላ ጥሶ ገብቷል። ጦሩ ኬላ አልፎ ከመግባቱን በተጨማሪ በከተማ ውስጥ ዋና ዋና የመንግስት ተቋማትን በመክበብ ተቆጣጥሯል። ሰሞኑን በመቀሌና አካባቢው ጥሩ ያልሆነ የጸጥታ ድባብ እንዳለ ሲነገር ቆይቷል። መንግስትን ደግፈው መረጃ የሚያጋሩ ምንጮች እንደሚሉት ጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ለመፈጸም እንቅስቃሴ ተጀምሯል። የጌታቸው ረዳና የደብረ ጽዮን ገብረ ሚካኤል ፍጥጫም ወደ አደገኛው ምዕራፍ ተሸጋግሯል። ከቀናት በፊት የደብረ ጽዮን ቀኝ እጅና የህወሓት ስራ አስፈጻሚ ኮሚቴ አመራር ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖም እኛ ጌታቸውን ከስልጣን አውርደነዋል፣ ቀጣዩ ስራ ከፌዴራል መንግስት ነው፣ ጌታቸውን ማሰናበት ያለበት እርሱ ነው ብለው ነበር። ሆኖም አሁንም እነ ደብረ ጽዮን በኃይል በጌታቸው ላይ እጃችንን በማንሳት መፈንቅለ መንግስት ለማካሄድ 11ኛው ሰዓት ላይ ደርሰዋል ነው የሚሉት። መቀለና አዲግራት የጊዜያዊ አስተዳደሩን ቢሮዎች ለመቆጣጠር የነ ዶክተር ደብረ ጽዮን ኃይል እንቅስቃሴ ላይ መሆኑም ተሰምቷል። በትግራይ ክልል ሰሞኑን ውጥረት ነግሶባት የከረመችው አዲግራት ከተማም በዛሬው ዕለት በደብረ ጽዮን ገብረ ሚካኤል በሚመራ የህወሓት ጦር ቁጥጥር ስር መግባቷን ምንጮች ገልጸዋል። ዛሬ ወደ አዲግራት የገባው ጦር በኮሎኔል ረዳኢ ገብረ እግዚአብሔር የሚመራ ነው። ኮሎኔል ረዳኢ የአዲግራት ከተማ ከንቲባ ሆኖ የተመደበ ሲሆን በዛሬው ዕለት የከተማ አስተዳደሩን ቢሮ በኋላ በር ሰብሮ መረከቡን ምንጮች ጠቁመዋል። ነገርየው ከአዲግራት ወደ መቀለ ማምራቱ የማይቀር ይመስላል። በነ ደብረ ጽዮንና ሞንጀሪኖ የሚመራው ታጣቂ መፈንቅለ መንግስት ለማካሄድ በዛሬው ቀን የካቲት 30 ዝግጅቱን እንደጨረሰ ከትላንት በስቲያ የካቲት 30 ዝግጅቱን እንደጨረሰ አስቀድሞ መረጃዎች ሲወጡ ቆይተዋል። ይህ የመፈንቅለ መንግስት ኦፕሬሽን የነ ደብረ ጽዮንና ሞንጀሪኖን ቡድን አገልጋዮች ከሆኑት ጆን መዲድ፣ ማሾ በየነ፣ ግበይና ወዲ እንበይተይ የተባሉት ጥቂት አዛዦች ታጣቂዎች እያሰማሩ መሆናቸው ታውቋል። እንደ ተፈራው ግን እነ ደብረ ጽዮን ጌታቸውን ከስልጣን ከፈነቀሉም አብይ ኃይል እርምጃ ሊወስድ ይችላል፣ ይህም ህወሓትና የፌዴራል መንግስቱን ወደ ለየለት ግጭት ሊከት ይችላል የሚል ስጋት አሳድረዋል። አሁን በመቀለ ከባድ ውጥረት ነግሷል። በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደሩም 3 ከፍተኛ ጀነራሎችን በይፋዊ ደብዳቤ ማገዱን ተከትሎ ውጥረቱ ተባብሷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ በማስመልከት መግለጫ ሰጥተዋል። በዚህም ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የተወሰኑ የሰራዊት አመራሮችን በመጠቀም በጊዜያዊ አስተዳደሩ ላይ የመፈንቅለ መንግስት ሙከራ እያካሄደ እንደሆነ ተነግሯል። ቡድኑ በድርጅቱ የቁጥጥር ኮሚሽንና በኢትዮጵያ ብሔራዊ ምርጫ ቦርድ ኮሚሽን እውቅና የሌለው ህገወጥ ጉባኤ ያካሄደ ነው ያሉት የጊዜያዊ አስተዳደሩ ፕሬዝዳንቱ ቡድኑ በማንኛውም መመዘኛና መለኪያ ወደ ስልጣን አይመለስም ሲሉ አክለዋል። ጥቂት የሰራዊት አመራሮች እንደ መሳሪያ በመጠቀም በየወረዳውና ቀበሌው በጊዜያዊ አስተዳደሩ የተሾሙ የስራ ኃላፊዎችን ማህተም በመቀማት ላይ ተጠምዷል ሲሉም ተናግረዋል። ይህ ህገወጥ ተግባር የተረጋጋ መንግስታዊ አገልግሎትና ጸጥታ እንዳይኖር እክል ፈጥሯል ሲሉም ነው ያከሉት። ትላንት መጋቢት 1 2017 ዓ.ም የምስራቃዊ ዞን የጸጥታና የሰላም ኃላፊ በአካባቢው በሚገኙ የሰራዊት አመራር ከ2 ሰዓት በላይ ታግተው መለቀቃቸው ተነግሯል። ጌታቸው ረዳ ይህንኑ መግለጫቸውን ተከትሎ ትላንት ምሽቱንም 3 ከፍተኛ ጀነራሎችን በይፋዊ ደብዳቤ ማገዳቸውን የታወቀው ጌታቸው ይህንን የእግድ ደብዳቤ ከማጻፋቸው ከቀናት በፊት አስቀድመው በሌላ ደብዳቤ ማስጠንቀቂያ ሰጥተው እንደነበር አይዘነጋም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በተለያዩ ዞኖች ከአስተዳደሩ እውቅና ውጭ የሚደረግ የጸጥታ ኃይሎች እንቅስቃሴ በአስቸኳይ እንዲቆም ለጊዜያዊ አስተዳደር ምክትል ፕሬዝዳንትና ለሰላምና ጸጥታ ቢሮ ኃላፊው ጀነራል ታደሰ ወረደ በጻፉት ደብዳቤ ትዕዛዝ ማስተላለፋቸው ይታወሳል። የጊዜያዊ አስተዳደሩ በቀናት ልዩነት ትላንት ምሽቱን በጻፉት ሌላ ደብዳቤም 3 ጀነራሎችን አግደዋል። እግዱ የተጻፈላቸው ከፍተኛ አመራሮች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይለ መሆናቸውን የታወቀው